የነገን እያሰባችሁ ዛሬ ላይ የምትጨነቁ ሰዎች መንገዳችሁን ቀጥሉ። መንገዳችሁ ክፍት ነው። የሚያስፈራ ነገር ተንከባሉ። የከበደባችሁ ነገር ተንከባሉ። የክርስቲያን ሕይወት ሁል ጊዜ እርምጃ ላይ ነው። ሁል ጊዜ እርምጃ ላይ እርምጃ እየቀጠልክ ስትሄድ ነው መንገድ እየተከፈተልህ የሚሄደው። ከዚህ ቦታ ላይ ይሄ ነገር አልተቻለም ብለህ ቤት ዘግተህ ብትቀመጥ እዛ በቃ ተቀምጠህ ትቀራለህ። የክረምት ጉም ታውቃላችሁ አይደል? ይሄ በተራራማ አካባቢ ላይ አንዳንድ ሰፈር ላይ ሽፍን አድርጎ መንገድ እንደማይታይ አድርጎ የሚወርቅ ጉም ታስባላችሁ? ጉም የሚታውቁ ሰዎች ማለዳ አንዳንድ ስፍራ ላይ በተለይ ተራራማ አካባቢ ላይ ማለዳ ከእንቅልፍ ስንነሳ አገር ምድሩን ጥልቅ አድርጎ ሸፍኖ እዚህ ቦታ መንገድ አለን እዚህ ሰው አለ እንደ የሚያሰኝ ጉም ሲሸፍን አይታችሁ ታውቃላችሁ? ጉሙ እየቀረባችሁ በሄዳችሁ ቁጥር መንገዱ እየታየላችሁ ነው የሚሄደው። ይኸውላችሁ አይ እዚህ ጋር መንገድ አይታይም፣ ኧረ አውሬ ሊኖር ይችላል ብለህ ካሰብክ እዛው እንደቆምክ ትቀራታለህ። ነገር ግን እርምጃ በጨመርክ ቁጥር የት ነው እዚህ ጋር ተሸፍኖ አልነበረም እንደ ጉም መንገዱን ሸፍኖ አልነበረም እንደ እያልክ እየረገጥክ ስትል መንገዱ እየተከፈታለህ ነው የሚሄደው። ዛሬ አንድ ነገር እነግራችኋለሁ። ተስፋ በመቁረጥ የቆማችሁ ሰዎች በቃ ከዚህ በኋላ ላይፍ የለም ያላችሁ ሰዎች አንድ ምስራች እነግራችኋለሁ። ያስፈራችሁ ነገር ተንከባለ። ያስደነገጣችሁ ነገር ተንከባለ። ያስጨነቃችሁ ነገር ተንከባለ። ያስፈራራችሁ ነገር ተንከባለ። አንተ ማሄድን ቀጥል። አንቺ ማሄድን ቀጥል። እግዚአብሔር መንገዱን ከፍቶልሻል። አሻቅቦ ሲያዩ ድንጋይ ተንከባሉ አገኙት። ሕይወት ግራ የገባችሁ ሰዎች መንፈስ ቅዱስ ላይ ይላል። ተስፋ የቆረጣችሁ ሰዎች፣ ተስፋ በመቁረጥ ላይ ያላችሁ ሰዎች እነግራችኋለሁ። ዛሬ ፈቃደኛ ከሆናችሁ እጆቻችሁን አንሱ፣ ይጸልያል። ጌታ ምስክሬ፣ ተስፋ የቆረጣችሁ በቃ የኔ ጉዳይ እዚህ ጋር ቆሟል ያላችሁ ሰዎች፣ የኔ ተስፋ እዚህ ጋር በቀኝ ያላችሁ ሰዎች እጆቻችሁን አንሱ፣ እጸልይላችኋለሁ። ጌታ ምስክሬ፣ ከዚህ ሰዓት ጀምሮ ሕይወታችሁ ላይ ብርሃን ይበራል። መንገዳችሁ ላይ ብርሃን ይመጣል። ቤታችሁ ላይ ብርሃን ይበራል። ነገሮቻችሁ ላይ የሚፈታ የእግዚአብሔር ቃል ይመጣል። እንቆቅልሾቻችሁን የሚፈታ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር ይሁን። አጠገባችሁ ያለው ሰው አትቁም ቀጥል በይ። መንፈስ ቅዱስ እንደዚህ ነው የሚለው፣ አትፍራ ቀጥል። ትምህርቱ እዚህ ጋር ድንጋዩ ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበረ። ድንጋዩ እጅግ ትልቅ ነበረ። አስቡት፣ ድንጋዩ እጅግ ትልቅ ነበረ። ከዛስ ድንጋዩ እጅግ ትልቅ ነበረ። አሻቅቦም አይተው ድንጋዩ ተንከባሎ እንደነበር ተመለከቱት። አሻቅቦ ሲያዩ፣ እምነታቸውን አበርትቶ ሲያዩ፣ ትኩረታቸውን ክርስቶስ ላይ አድርጎ ሲያዩ፣ እምነታቸውን ጠንከር አድርጎ ሲያዩ፣ ተስፋ ባለመቁረጥ ሕይወት ሲያዩ፣ ብርቱ ሆኖ ሲመለከቱ ድንጋዩ ምን ሆኖ አገኙት? ተንከባሎ አገኙት። እላችኋለሁ ዛሬ በሕይወታችሁ ላይ የሚያስፈራ ነገር ተንከባሎ፣ በቤታችሁ ላይ የሚያስፈራራ ነገር ተንከባሎ። ይኸውላችሁ እየፎካ የሚያስፈራራ በህይወት ተስፋ የሚያስቆርጥ፣ በይሁን ተስፋ የሚያስቆርጥ፣ በስራ ላይ ተስፋ የሚያስቆርጥ፣ በጽንስ ላይ ተስፋ የሚያስቆርጥ፣ በትዳር ላይ ተስፋ የሚያስቆርጥ፣ በትምህርት ላይ ተስፋ የሚያስቆርጥ እግዚአብሔር እንደዚህ ብሎኛል። ዛሬ የሚያስፈራራችሁ ነገር ከመንገዳችሁ ተንከባልሏል። ከህይወታችሁ ተንከባልሏል። ከመንገዳችሁ ተነስቷል። ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። አያችሁ፣ እነሱ የመጡት የክርስቶስን በክርስቶስ አስክሬን ላይ ሽቱ ለማድረግ ይዞ የመጡት ኦሬዲ ሞቷል ብሎ ስላሰቡ፣ ኦሬዲ ተስፋ ስለቆረጡ የኢየሱስ ክርስቶስ መሞቱ አንድ ጥያቄ ሆኖ ሳለ
በመቃብሩ አፋፍ ላይ የተጫነው ትልቁ ድንጋይ ጥያቄያቸው ነበር። ግን አሻቅቦ ሲያዩ ድንጋዩ ተንከባሏል። አሜን። እየቀረቡ መጡና መቃብሩን ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም አላቸው። አትደንግጡ፣ የተሰቀለውን ክርስቶስን ምን ሆኗል? ተነስቷል፣ እሱ እዚህ የለም። እንደተናገረው እዛ የት ጋሊላ ታገኙታላችሁ፣ አስቀድሞ ነግሯችሁ ነበር። እንዴ መጽሐፍ ቅዱስ እኮ አትፍራ ነው ተናግሬያለሁ። እዚህ ቤት አስታውሳለሁ። አትፍራ መጽሐፍ ቅዱስ ላይ 365 ጊዜ አትፍራ 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 የሚል ቃል ተጽፏል። ኑሮ የሚያስፈራችሁ ሰዎች፣ ህይወት የሚያስፈራችሁ ሰዎች፣ ፖለቲካ የሚያስፈራችሁ ሰዎች፣ በሽታ የሚያስፈራችሁ ሰዎች፣ ብቸኝነት የሚያስፈራችሁ ሰዎች፣ አለመሳካት የሚያስፈራችሁ ሰዎች አትፍሩ። አትፍሩ። ጉዳይ ተቀድሟል። እናንተ እዚህ በትናንትናው ነገር ላይ የትናንትናውን እያሰባችሁ ትሰጋላችሁ፣ ትጨነቃላችሁ። እሱ ግን ቀድሞ ስራውን ሰርቷል። ካንተ የሚጠበቀው መራመድ ብቻ ነው። ክብር ለኢየሱስ ይሁን። የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እናው እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ጋሊላ ይቀድማችኋል እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። ምክንያቱም እዛ ቦታ ላይ ያዩት ነገር ከጠበቁት በላይ የሚያስደንቅ ነበረ። ከጠበቁት በላይ የሚያስደምም ነበር። እነሱ ካሰቡት በላይ ነገሮች ወደ ሌላ አቅጣጫ ተቀይሮ ነበር። ዛሬ እናገርባችኋለሁ፣ በሕይወታችሁ ላይ እያስፈራራ ከምትጠብቁት ባሻገር የእግዚአብሔር ክብር በሌላ አቅጣጫ በእናንተ ላይ የእግዚአብሔር አሰራር በእናንተ ላይ በሌላ መንገድ የእግዚአብሔር ማንነት በሌላ መንገድ ይገለጣል። እናንተ ከምትጠብቁት እናንተ ካስፈራራችሁትና ከምትፈሩት ነገር ሌላ በሌላ መንገድ እግዚአብሔር በክብር ይገለጣል። እግዚአብሔር ባልጠበቃችሁበት መንገድ ላይ ክብርን ያሳያል። እግዚአብሔር ባልጠበቃችሁበት መንገድ ላይ በር ይከፍትላችኋል። አንተ የተከፈተውን በር ነው የምትጠብቀው። እዚህ ነው ከዚህ መውጫ በር ይሄ ነው አይደል? እሱ ሲመጣ ግን በዚህም በር ነው፣ በዚህም በር ነው፣ በዚህም በር ነው። እግዚአብሔር ሊሰራ ሲፈልግ ይኸውልህ ሰውን አያማክር፣ ሚቀኛ አያግደው፣ የጎረቤት ሚቀኛ አያግደው፣ ሰረኛ አያግደው፣ አስመተኛ አያግደው፣ ደጋሚ አያግደው፣ ሟርተኛ አያግደው፣ ቂናተኛ አያግደው። እግዚአብሔር ሲሰራ ይሰራል። የተከፈተውን በር ይከፍታል። የተቀበረውን ያወጣል። የታመመውን ይፈውሳል። የተጣለውን ያነሳል። ብቸኛውን ይሰበስባል። የወደቀውን ያነሳል። እሱ ሊሰራ ሲፈልግ ማንነትን አይጠይቅም። በማንነት ስራውን ይሰራል። እሱ ሊሰራ ሲፈልግ ሚቀኛ ጎረቤት ያቺ ወረኛ አትከለክልም። ያቺ ወረኛ ቡና ቦታ ላይ ዝም ብላ የክሌን ስም ይዣለሁ የምትለው አትሰራም። እሱ አያገባትም። ስላንተ ስሙን እየጠራ በፍየልና በግ እያረደ የሚሞርቱ አያግደውም። እሱ ሊሰራ ሲፈልግ አያግደውም። በስምሽ ፎቶ ተሰቅሎ በስምህ ፎቶ ተሰቅሎ በሚሟረተው ሞርት ላይ አይሰራም። እሱ አይሰራም። እሱን ሊሰራ ሲፈልግ ይኸውልህ መቃብር ገንጥሎ ይነሳል። እሱን ሊሰራ ሲፈልግ ይኸውልህ ከባዱን ድንጋይ ይፈነቅላል። እሱን ሊሰራ ሲፈልግ ጎልያድን ከመንገድ ያስነሳል። እሱን ሊሰራ ሲፈልግ ወደ ቤትሽ ሰላም ላንቺ ይሁን። እግዚአብሔር ሊሰራ ከፈለገ you are lucky። ትልቁ ነገር እግዚአብሔር ሊሰራ እንደሚፈልግ ከእግዚአብሔር ጋር መኖር ካንተ ይጠበቃል። አያችሁ እነዛ ሴቶች በቃ ድንጋዩ ከባድ ስለሆነ ብሎ አልተመለሱም። መቃብር ላይ የተደፈነው ድንጋይ ከባድ ነገር ነው፣ ማንቀሳቀስ አንችልም ብሎ ፈርቶ አልተመለሱም። እንትን ሀረግ እግዚአብሔር ሊሰራ ለጉዞ ይቀጥላል። አልገባችሁም እኮ እግዚአብሔር ይሰራል ብለህ በእምነት ጉዞ ይቀጥላል። እያልኩ ያለሁት እግዚአብሔር ይሰራል ብለህ ተማመን እያልኩ
ጉዟቸውን አላቆሙም። ጉዟቸውን እያዩ እየቀረቡ ሲሄዱ ከሩቅ አሻቅበው ሲመለከቱ ያስፈራራቸው የነበረው የድንጋይ ክምር ከመቃብር ተንከባልሎ አገኙ። ይህንን ዓመት ነው ወዳለው እግዚአብሔር ቤት ላይ ይህንን ጊዜ ተመላለሻለሁ። ይህንን ጊዜ ጾም ጸሎት ገብቻለሁ። ተራራ ላይ ጾም ጸሎት ወጥቻለሁ። ከኮሄር አገልግሎት ላይ እንዲሆኛለሁ። ቤተክርስቲያን ላይ እንዲመላለሳለሁ። እግዚአብሔር እየሰራ ነው። አሜን። አጠገብ ያለም ሰው ቢዘገይም እግዚአብሔር እየሰራ ነው ወይ? ቢዘገይም እግዚአብሔር እየሰራ ነው። የሚመጣው ውጤት ግን የሚያስገርም ነው። የገባቸው ተስፋ ቆረጣቸው አይደል? ተስፋ የቆረጡ ሰዎች እንዳለው መንፈስ ቅዱስ ይነግረኛል። በጣም ተስፋ የቆረጡ በቃ ከዚህ በኋላ ፖለቲካዊ እንዲሆኑ አገሩ እንዲሆኑ ኑሮ ውድነቱ እንዲሆኑ ከዚህ በኋላ ራባሳካ አንጂና ማንዲያሞስ ከዚህ በኋላ የቤት ኪራይ መክፈል ስለማልችል ለቅቄ ክፍለ ሀገር ሄዳለሁ አልቆማለሁ። ቶሎ ልጸልይ። ከዚህ በኋላ ምንም መፍትሄ ስለሌለኝ ኑሮ ውድነት እንደዚህ ስለሆነ ወደ ክፍለ ሀገር ወደ መጣሁበት ልመለስ ያልከው መንፈስ ቅዱስ ነው የሚነግረኝ። ከዚህ በኋላ ልሂድ በቃ ልመለስ ያልከው ማነህ? ቶሎ በልጅህን አንሳ። ልመለስ በቃ ተስፋ ቆርጬ ያለው አልከው። ቶሎ በልጅህን አንሳ ሳያመልጥ ልመለስ ያልከው በቃ ኑሮ ካብሮኛል፣ አስፈራርቶኛል፣ ልመለስ ያልከው መንፈስ ቅዱስ እንደዚህ ይለኛል። መኖሪን ትቀጥላለህ። መኖሪን ትቀጥላለህ። አጠገባችሁ ያለው ሰው እንደዚህ በል፣ መኖሪን ትቀጥላለህ በል። የምትኖረው ኑሮ ዝም ብሎ ተራ ኑሮ አይደለም። የሚያስገርም የእግዚአብሔር ታምራዊ የሆነ ኑሮ፣ ታምራታዊ የሆነ ኑሮ በሕይወት ላይ ይቀጥላል። ታምራትን የሚያደርግ የእግዚአብሔር ክብር ይገለጣል። ዝም ብሎ ተራ ኑሮ እንዳይመስል እግዚአብሔር በታምራት አኖረ። ውስጥ ላይ የሚሰማኝ ፍርሃት ያላችሁ ከዚህ በኋላ ለቅቄ መሄድ አለብኝ፣ መመለስ አለብኝ፣ ወደዛ መሄድ አለብኝ አልከው መንፈስ ቅዱስ እንደዚህ ይላል። ታምራታዊ የሆነ ኑሮ እግዚአብሔር በሕይወት ላይ ክብርን ያሳያል። የምትሰማው ነገር ተስፋ አስቆራጭ፣ የምታየው ነገር ተስፋ አስቆራጭ፣ ዜናው፣ ወሬው፣ ሀሜቱ፣ ሁሉም ነገር ተስፋ አስቆራጭ ነው። ነገር ግን እግዚአብሔር ከነገሮች በላይ ነው። ክብር ለኢየሱስ ይሁን። እነርሱም እያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭር ተናገሩ። ከዚያም በኋላ ኢየሱስ ራሱ ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። የትኛው? ይህ ዛሬ የሚሰበክላችሁ ወንጌል እየገባችሁ ነው? ኢየሱስ ራሱ ለዘላለም ድኅነት፣ ለዘላለም መዳን፣ ለዘላለም በልጅነት ስልጣን ለተሾምከው የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ሰጠ። ያ ማለት እኮ የመኖር ስልጣን አለ ማለት ነው። አባቱ ከፀሐይ መውጫ እስከ መግቢያ ድረስ የመኖር ስልጣን አለ። በእጅ ላይ የተሰጠው ቃል ሕያው ነው። በእጅ ላይ የተሰጠው ቃል ፍጹም ነው። በእጅ ላይ የተሰጠው ቃል ታምራትን የሚያደርግ ነው። በእጅ ላይ የተላከውን ቃል ሕያው ነው። ከፀሐይ መውጫ እስከ መጥለቂያ ድረስ በእጃችሁ አሳልፎ ሰጣ። ምን ብሎ? በዚህ ኑሪበት ብለው። አባቱ ባንክ ላይ ያስቀመጥከው ብር አይደለም የሚያኖረው፣ ይሄ ነው የሚያኖረው። ውጪ ላይ ያለው ዘመድ አይደለም የሚያኖረው፣ ይሄ ነው የሚያኖረው። የምትመካበት ስራ አይደለም የሚያኖረው፣ ይሄ ነው የሚያኖረው። ተስፋ ያስቆረጠው ጉዳዮች አይደለም የሚያኖረው፣ ይሄ ነው የሚያኖረው። ዛሬ ያስለቀሰው ነገር አይደለም ለሕይወት ዋስትና የሚሆነው፣ ይሄ ነው የሚያኖረው። ይሄ ከፀሐይ መውጫ እስከ መግቢያ ድረስ ይዘህ ሂድ ካለ አንተ የምትጠበቀው መባል ብቻ ነው። እንዴ አይገባችሁም? እንደ ሰዎች እኮ እጃችሁ ላይ ማተብ ተጥሎባችኋል እኮ ሂዱ የሚል ውረሱ የሚል ያዛችሁት። ዮሐንስ 20:19 ተመልከቱ። ያም ቀን እርሱም ከሳምንቱ ፊተኛው በመሻ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ይላል። ተመልከቱ። አይሁድን ፈርተው ደጆቹ ተዘግተው ሳሉ። ለምን መሰላችሁ አይሁድን የፈሩት?
ከኢየሱስ ክርስቶስ ሞት በኋላ ከኢየሱስ ክርስቶስ ጋር የኖሩ ሰዎች ናቸው ተብሎ ሌላ መዘዝ እንዳይመጣባቸው ኢየሱስ ክርስቶስን ወስዶ ከቀበሩ በኋላ ከሰቀሉ በኋላ እነዚህ ሰዎች እናንተም ከኢየሱስ ክርስቶስ ጋር ናችሁ ተብሎ እንዳይያዙ ስለፈሩ በሮቻቸውን ዘግቶ ሳሉ ይላል መጽሐፍ ቅዱስ። ምናቸውን ዘግቶ? በሮቻቸውን ዘግቶ ሳሉ። ማንን ስለፈሩ? አይሁድን ስለፈሩ። ቤታቸው ላይ ቁጭ ብለው ከአሁን ምን ይመጣብን ይሁን፣ ከአሁን ማን መጥቶ ያንኳካብን ይሁን፣ ከአሁን ማን መጥቶ በር ከፍቶ ይገባ ይሁን፣ ከአሁን የቱ ወታደር መጥቶ ሊይዘን ይሁን እያሉ ፈርተው ቤት ውስጥ ሳሉ ቤቱ አልተንኳከም። ማነው እዚህ ቤት ሊገባም አልተባለም። በዛ ጭንቀት ውስጥ፣ በዛ መከራ ውስጥ፣ በዛ ሐዘን ውስጥ፣ በዛ ተመስጦ ውስጥ እያሉ ነገሮች ጨልሞባቸው ለምን ብትሉ ያኖረናል ይመራናል ብሎ ያምኑት ክርስቶስን ወስደዋል። ኦሬዲ አይሁዶች ከኔ ጋር ናችሁ? ተከትለው እሱ ያኖረናል፣ ይመራናል፣ ይመግበናል፣ ይችለናል፣ እሱ ኃላፊነታችንን ወስዷል ብሎ የተማመኑትን ክርስቶስን አይሁዶች ነጥለው ከወሰዱ በኋላ እድል ፋንታቸው ምን ሊሆኑ? በእነሱ ሀሳብ ቤታቸውን ዘግተው ብቻቸውን ማዘን። አይሁዶችን ፈርተው በተዘጋ ቤት ውስጥ ሐዘን ወሯቸው፣ ጭንቀት ወሯቸው። ከዚህ በኋላ ምን ይውጣን ይሁን? ከዚህ በኋላ የት እንሄድ ይሁን? ከዚህ በኋላ ምን ሊመጣብን ይሁን? ከዚህ በኋላ ምን ልንሰማ ይሁን? ከዚህ በኋላ እንዴት ልንሆን እያሉ ጭንቀት ውስጥ ባሉበት ጊዜ በሩን ሳያንኳኳ በሐዘን ውስጥ ወዳሉ ሰዎች መጡና በመካከላቸው ቆሞ ሰላም ለእናንተ ይሁን አለት። አልገባችሁም እኮ እያልኩ ያለሁት እኮ በተከበበው መከራ ውስጥ ሆነ፣ በተከበበው ጭንቀት ውስጥ ሆነ፣ በተከበበው ጥያቄ ውስጥ ሆነ፣ ተስፋ በመቁረጥ ውስጥ ሆነ፣ ነገሮች ተስፋ አስቆርጠው፣ ዓለም ተስፋ አስቆርጠው፣ በሽታ ተስፋ አስቆርጠው፣ ማጣት ተስፋ አስቆርጠው፣ ብቸኝነት ተስፋ አስቆርጠው ምትሆኑን አንተ ግራ በተጋባህበት ጊዜ ላይ ከላይ ከሰማይ ሁሉን የሚችል እግዚአብሔር በመካከል ቤትን ሳያንኳካ በተቀመጥክበት መጣና ልጄ ሰላም ላንተ፣ ልጄ ሰላም ላንተ። ያስጨነቀው ጉዳይ ከዚህ በኋላ ሰላም አገኛል። ጥያቄ የሆነብህ ነገር ሰላም አገኛል። አላሳልፋሎ ሰላም አገኛል። በሽታዬ ከዚህ በኋላ ሰላም ይሆናል። ጭንቀትህ ሰላም ይሆናል። መከራዬ ሰላም ይሆናል። ስጋትህ ሰላም ይሆናል። ብቸኝነትህ ሰላም ይሆናል። ሰላም ለእናንተ ይሁን። እስቲ አስብ፣ ዙሪያን ተመልከት፣ ያለህበትን ህይወት ተመልከት። ብቸኝነት ወሮ፣ ማጣት ወሮ፣ ሐዘን ወሮ፣ በሽታ ነግሶብህ በህይወት ላይ ብቸኛ ሆነ እያለ በዛ ጭንቀት ውስጥ ከዛ ጭንቀት የሚያወጣው ሰማይና ምድርን በቃሉ ይሁን ብሎ የፈጠረው ያጸናው አንተን ደግሞ በአምሳሌ የፈጠረው አምላክ በመካከል በጠገብ ይመጣና ልጄ ሰላም ላንተ፣ በመከራዬ ላይ ሰላምን አውጃለሁ፣ በብቸኝነት ላይ ሰላምን አውጃለሁ፣ በኑሮዬ ሰላም አውጃለሁ፣ በበሽታ ላይ ሰላም አውጃለሁ፣ ባስጨነቀው ነገር ላይ ሰላም አውጃለሁ፣ በብቸኝነት ሰላም አውጃለሁ፣ ባስጨነቀው ነገር ላይ ሰላም አውጃለሁ፣ አንተን ባሰጋ ጉዳይ ላይ ሰላም አውጃለሁ፣ ስጋት በሆነብህ ነገር ላይ ሰላም አውጃለሁ። ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ ሰላም ለምድር ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለመንግስታት ይሁን፣ ሰላም ለገዢዎች ይሁን፣ ሰላም ለልጆች ይሁን፣ ሰላም ለክርስቲያን። ዛሬ ይዤ የመጣሁት ቃል ይሄ ነው። ሰላም ለእናንተ ይሁን። ይሄ ቃል የመጣላቸው እኮ አይሁዶችን ፈርተው ስጋት ውስጥ ላሉ ደቀ መዛሙርት በዛን ጊዜ አይሁዶችን ፈርተው ሰላም የላቸውም። ከአሁን የሞት ፍርድ ነው ሊመጣባቸው የሚጠባበቁት ይሄንን ነው። ዛሬስ በህይወቴ ላይ ሰላምን ያሳጣ ነገር ምን ይሁን? በቤቴ ላይ ሰላምን ያሳጣው ነገር ምን ይሁን? በየቀኑ እንባ እንድታነባ ያደረገው ነገር ምን ይሁን? በህይወቴ ላይ እንባ እንድታረገው ያደረገው ነገር ምን ይሁን? ባለህበት ህይወት ላይ እንባ ያበዛብ፣ ብቸኝነትን ያበዛብ፣ ሰላምን ያሳጣ፣ ሰላም የፈለከው ሰላምን የምትፈልገው እያለ የምትፈልገው ሰላም አልሆንልህ ብሎ በብቸኝነት ስጋት ውስጥ ያለ
ዛሬ እግዚአብሔር እንደዚህ ይላል፣ ሰላም ላንቺ ይሁን፣ ሰላም ላንተ ይሁን። በነገሮች ላይ ሰላምን አውጃለሁ። በቤት ላይ ሰላምን አውጃለሁ። በትዳር ላይ ሰላምን አውጃለሁ። በኑሮ ላይ ሰላምን አውጃለሁ። በምድር ላይ ሰላምን አውጃለሁ። በሀገር ላይ ሰላምን አውጃለሁ። በምድራችን ላይ ሰላምን አውጃለሁ። ሰላም ለምድራችን ይሁን፣ ሰላም ለሕይወት ይሁን፣ ሰላም ለቤት ይሁን፣ ሰላም ለትዳር ይሁን፣ ሰላም ለስራ ይሁን፣ ሰላም ለቢዝነስ ይሁን፣ ሰላም ለአገልግሎቱ ይሁን። ሰላም በተዘጋው ቤት ውስጥ በር ተዘግቶ እያለ ምናልባት መጽሐፍ ቅዱስ በዛን ዘመን ላይ ስለ ደቀ መዝሙር ስላሉበት ቤት በር ይሆናል ተዘግቶ ያለ የሚለው። ዛሬ በህይወት ላይ ስንት ነገር ተዘግቶብሃል? በስንት ነገር ተዘግቶብሃል ነገሮች። ህይወት በስንት ነገር ተቀልፎ ቢሆን ዛሬ የመከፈት ቀን ነው። ዛሬ የመውጣት ቀን ነው። ዛሬ የመሻገር ቀን ነው። ዛሬ የማምለጥ ቀን ነው። ዛሬ የተዘጉ በሮች የሚከፈቱበት ቀን ነው። በቢዝነስ ላይ የተዘጋው በር ይከፈታል። በስራ ላይ የተዘጋው በር ይከፈታል። በትዳር ላይ የተዘጋው በር ይከፈታል። በኑሮ ላይ የተዘጋው በር ይከፈታል። በህይወት ላይ የተዘጋው በር ይከፈታል። በአገልግሎት ላይ የተዘጋው በር ይከፈታል። በር የተዘጋውን በር ማንኳኳት ሳያስፈልግ በመሃላቸው ገባና ሰላም ለእናንተ ይሁን። በስንት ነገር ተስፋ ቆርጣ ይሁን፣ በስንት ነገር አዘን ብቻዬን እየተናገርክ ይሁን፣ ስንት ነገር ብቻዬን እየተናገርክ እንድትዳድርጎ ይሁን፣ ዛሬ መንፈስ ቅዱስ እንደዚህ ይለኛል፣ ብቻዬን እንድታወራ ባደረገው ነገር ላይ ሰላም ይሁን። ብቻዬን የሚያወራው ነገር ዛሬ ሰላም ያገኛል። ዛሬ ብቻዬን እንድታወራ ያደረገው ነገር ሰላም ያገኛል። ዛሬ ብቸኝነት እንድሰማ ባደረገው ነገር ላይ ሰላም ይሆናል። ዛሬ ባስጨነቀው ነገር ላይ ሰላም ይሆናል። ለምን ብትል ኢየሱስ ከሙታን ተነስቷል። ለምን ብትል ሕያው ሆኖ ተነስቷል። ለምን ብትል ሰላምን አውጇል። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሏል። አየህ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ያ ማለት የሚያሳርፍ ሰላም ማለት ነው። ከስጋት የሚያወጣ ሰላም ማለት ነው። ህይወት የሚሰጥ ሰላም ማለት ነው። ዘላለማዊ ሰላም ማለት ነው። ዘላቂ ያለው ሰላም ማለት ነው። ይሄ ሰላም መጽሐፍ ቅዱስ ሲናገር በኢሳይያስ 48:22 ላይ ለክፉዎች ሰላም የላቸውም ይላል። ለማን? ለክፉዎች። ለየትኞቹ? ክርስቶስን ለሰቀሉ ክፉዎቹ፣ መልካምን ለሚጠሉ ክፉዎቹ፣ ሰላምን ለሚጠሉ ክፉዎቹ፣ እረፍትን ለማይፈልጉ ክፉዎቹ፣ የሰውን ሰላም ለማይፈልጉ ክፉዎቹ ሰላም የላቸውም ይላል መጽሐፍ ቅዱስ። ኢሳይያስ 48:22 ሄዳችሁ አንብቡ። ለክፉዎች ሰላም የላቸውም። ለክፉዎች ሰላም የላቸውም። የአንቺን ስም ያንተን ስም እየጠራ ለሚያስጠነቅሩ ሰላም የላቸውም። ለሚመትቱ ሰላም የላቸውም። ለሚያስደግሙ ሰላም የላቸውም። ያንተን ሰላም ለማይፈልግ ሰላም የለውም። አየህ፣ እሱ ያንተን ሰላም ያንቺን ሰላም ሊያጠፋ ያለ እንቅልፍ አድራል። አንተ ግን በአንድ ሲንግል ፍራሽ ላይ እንቅልፍን ጭልጥ ጠርገ ሰላም አግኝተህ ታድራለህ። እየገባችሁ ነው? እሱ ግን በአንቺ ስምና በአንተ ስም እየጠነቆለ እያጫጫሰ ያለ እንቅልፍ አድራል። አንተ ግን ሰላምን በሚሰጠው አምላክ ጥላ ውስጥ ስላለ የጨረሰ እንቅልፍ ስነጋ ነው የምታውቀው። በክፉዎች ዘንድ ሊሆን የማይችል ሰላም ለእናንተ ሆናችሁ። አስቡት፣ ዛሬ በዓለማችን ላይ የሚሆነውን ነገር
ንጹሃን ሰዎች፣ አረጋውያን፣ ህፃናት ሰላማቶ ሲቅበዘበዙ እግዚአብሔር እጅ እኮ ነው። አጠገባችሁ ያለው ሰው ይሄ ህይወት እኮ ከእግዚአብሔር ነው በለው። አመስግንና ይጨምራል በለው። ሰላም ይሆንልሃል በለው። ከዚህ በኋላ ባስለቀሰው ነገር ላይ፣ ተስፋ ባስቆረጠው ነገር ላይ፣ ብቻዬን እንድታወራ ባደረገው ነገር ላይ ሰላም ሆኗል። አሜን አሜን። ሰላም ሆኗል። ኑሮ የረበሻችሁ ሰላም ሆኗል። በሽታም የረበሻችሁ ሰላም ሆኗል። ብቸኝነት ያበዛባችሁ ሰላም ሆኗል። መከራ የበዛባችሁ ሰላም ሆኗል። ኑሮ ያስጨነቃችሁ ሰላም ሆኗል። ምድር አሜከራ የሆነባችሁ ሰላም ሆኗል። ነቢይና መጻሕፍት አጨብጭቡ ለጌታ።